ባለፈ ቀን የሰራሁትን ቪዲዮ ስለ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ብዛት ነበር የሰራሁት። አሁን ደግሞ እነዚህ ብሔር ብሔረሰቦችና ህዝቦች በየትኛው ቋንቋ ተናጋሪ ነገር ላይ ተከፍለው ነው ያሉት የሚለውን ነገር ደግሞ አብረን ማለት ነው። በነገራችን ላይ አራት የቋንቋ ተናጋሪዎች ነገድ እንዳለ ነግሬያቸዋለሁ። እነዚህ አራቶቹ ማን ናቸው? አንደኛ ሴሜቲክ፣ ሁለተኛ ኩሺቲክ፣ ሶስተኛ ደግሞ ኦሞቲክ፣ አራተኛ ደግሞ ናይሎ ሳራ ናቸው ማለት ነው። በእነዚህ ቋንቋዎች የተከፈሉት የትኞቹ ብሔር ብሔረሰቦች ናቸው የሚለውን ነገር ላሳያቸው። ሴሜቲክ ቋንቋ የተከፈሉ ብሔር ብሔረሰቦች እነዚህ ናቸው: አማራ፣ ትግሬ፣ ጉራጌ፣ ስልጤ፣ ሀረሪ፣ አርጎባ፣ ቀቤና፣ ሀሪ ናቸው። ኩሺቲክ ቋንቋ ተናጋሪዎች ነገድ የተከፈሉት ደግሞ ብሔሮች ኦሮሞ፣ ሶማሌ፣ አፋር፣ ሲዳማ፣ ሀዲያ፣ ከምባታ፣ ጌዲኦ፣ ኮንሶ፣ አገው፣ አላባ፣ ቡርጂ፣ ዲራሻ፣ በቅንፍ ደግሞ ጊዶሌ፣ አዋዳ፣ ጠምባሮ፣ ሊቢዶ፣ በቅንፍ ማረቆ፣ ሞሲዬ፣ ጻማይ፣ አርቦሬ፣ ዳሰነች፣ ቁጫ ናቸው ማለት ነው። ስለዚህ እነዚህ እንትኖች አሁን ጊዜ በተለያዩ አሁን ለምሳሌ አሁን ያነሳሁላችሁ እነዚህ የኩሺቲክ ቋንቋ ተናጋሪዎች ነገር ላይ የተመደቡት አንዳንድ ሰዎች በሴሜቲክ ቋንቋ ተናጋሪዎች ውስጥ ይመድቧቸዋል። የሴሜቲክ ቋንቋ ተናጋሪዎች ነገር ደግሞ በኦሞቲክ ወይም ደግሞ በናይሎ ሳራ ውስጥ ይመድቧቸዋል። ለዛሬው ይህንን ይበቃናል። ለቀጣይ ደግሞ 3 እና 4 እና ቤቱን ሰብስክራይብ በማድረግ እና ደግሞ ቪዲዮን ላይክ በማድረግ ጠብቁኝ። ይመቻችሁ።